የጉበት ላይ ስብ መከማቸት በሽታ ወይም ችግር በዓለማችን ላይ በጣም እየተስፋፋ መጥቷል። በጣም የሚያስፈራው ፓርት ደግሞ ምን መሰላችሁ? ይሄ በሽታ እንዳለብን እንኳን አናውቅም። ስንታይ በጣም ጤነኛ ነን፣ ምንም የሚሰማን ስሜት የለም። ነገር ግን ብዙዎቻችን የጉበት ስብ መከማቸት ይኖርብናል። ስለዚህ በዚህ ቪዲዮ የምንማማረው ምንድነው? አንደኛ የጉበት ስብ በሽታ ማለት በራሱ የጉበት ስብ መከማቸት በሽታ ማለት ምን ማለት ነው? ወይም ፋቲ ሊቨር ዲዚዝ የምንለው ምን ማለት ነው የሚለውን ሳይንሳዊ በሆነ መንገድ ግልጽ አደርግላችኋለሁ። ሌላኛው ደረጃዎች አሉት። ከቀላል ከሚባሉት እስከ አደገኛ እስከሚባሉት ድረስ ያሉትን አራት ደረጃዎች በጥልቀት ነግራችኋለሁ። ሶስተኛ የምር በምን ምክንያት ነው እየመጣ ያለው? ብዙዎቻችን የጉበት ስብ በሽታ የሚመጣ የሚመስለን በአልኮል ነው። እንደውም የሚገርመው ከአልኮል ውጭ የሚመጣበት ምክንያት የበለጠ ይበዛል። ስለዚህ በአልኮል የሚመጣውና ከአልኮል ውጭ የሚመጣው የጉበት ላይ ስብ መከማቸት በሽታ ወይም ችግር በምን ምክንያቶች ይመጣል የሚለውን በጥልቀት እናያለን። ሌላኛው በጣም ደስ የሚልና ጥሩ ዜና ምንድነው? የጉበት ስብ በሽታን በተፈጥሮ መንገድ የስብ መከማቸትን ሪቨርስ ማድረግ ይቻላል። ስለዚህ የትኛው ስቴጅ ላይ ነው ሪቨርስ ማድረግ የሚቻለው፣ እንዴትስ ሪቨርስ ማድረግ ይቻላል የሚለውን በተፈጥሮ መንገድ እንዴት መቀልበስ እንደምትችሉ ወይም ከጉበት ስብ ነፃ መሆን እንደምትችሉ እሱንም በደንብ አድርጌ እነግራችኋለሁ። ስለዚህ እስከ መጨረሻው አብራችሁኝ እንድትቆዩ እየጋበዝኩኝ የኔ ቻናል ቤተሰብ ካልሆናችሁ እዚሁ ላይ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ላይክ፣ ሼር ማድረግና ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ፋቲ ሊቨር ዲዚዝ ወይም የጉበት ላይ ስብ ክምችት በሽታ የምንለው ኖርማሊ በጉበት ሴሎች ላይ ወይም ህዋሳቶች ላይ ብዙ የሆነ ስብ ሲከማች ነው። ይሄም ማለት በተፈጥሯችን ጉበታችን ላይ አነስተኛም ቢሆን ስብ አለ። ነገር ግን ይሄ ስብ ክምችት ከመጠን ሲያልፍ በሽታ ይሆናል። ይሄም ከ5 እስከ 10% ከዛ በላይ የሆነ የስብ ክምችት የሚኖር ከሆነ የጉበት ስብ ክምችት በሽታ ወይም ችግር አለ እንላለን። ሁለት አይነት የጉበት ስብ ክምችት በሽታ አይነቶች አሉ። አንደኛው አልኮሊክ ፋቲ ሊቨር ዲዚዝ እንለዋለን። ይሄም በአልኮል ኤክሰስ የሆነ አልኮል በመጠቀማችን ወይም በመጠጣታችን የሚመጣ ሲሆን፣ ሌላኛው ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ እንለዋለን። ይሄም ከአልኮል ውጭ በሆኑ በተለይ የአኗኗር ዘይቤያችን ዘመናዊ የሚባለው አይነት አኗኗር ላይፍ ስታይል በሚኖርበት ጊዜ ቅባት የበዛበት ወይም ደግሞ እንደዚሁ ስብን የሚያመጡ ጮማ የበዛበት አይነት አመጋገብ ስንመገብ፣ ቦርጭ ሲኖረን፣ ስኳር ሲኖርብን ወይም እንቅስቃሴ የማይኖረን ከሆነ ኢንአክቲቪቲ ኤክሰርሳይዝ ማንሰራ ከሆነ አይነት የሚመጣ ችግር ወይም የሜታቦሊዝም ችግር ሲኖር ነን አልኮሊክ ፋቲ ሊቨር ዲዚዝ ወይም የጉበት ስብ ክምችት ከአልኮል ውጭ የሆነ በሽታ እንለዋለን ማለት ነው። በነገራችን ላይ ከሁለቱ በጣም የበዛውና የተለመደ የሆነ የመጣው አሁን ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ወይም በአመጋገባችንና በአኗኗር ዘይቤያችን ችግር ምክንያት የሚመጣው የጉበት ላይ ስብ ክምችት በሽታ ነው። የጉበት ላይ ስብ መከማቸት በሽታ ወይም ፋቲ ሊቨር ዲዚዝ 4 ደረጃዎች አሉ። የመጀመሪያ ደረጃ የምንለው ሲምፕል ፋቲ ሊቨር የምንለው ቀላል የምንለው ደረጃ ሲሆን፣ በዚህም ላይ በጉበት ላይ ስብ መከማቸት ብቻ ነው። ምንም አይነት ብግነት የለም፣ ምንም አይነት ምልክት የለም፣ የሚሰማን ስሜት አይኖርም። ነገር ግን ጉበታችን ውስጥ የስብ መከማቸት ሲኖር ማለት ነው፣ መከማቸቱ ብቻ ነው የሚኖረው። ይሄ 100% መቀልበስ ይችላል። የሁለተኛው ደረጃ ደግሞ የምንለው ከዚህኛው ከመጀመሪያው የተወሰነ ደረጃ ከፍ ያለ ሲሆን ደረጃ 2 የምንለው ነን አልኮሊክ ስቲያቶ ሄፓታይቲስ እንለዋለን። በዚህም ላይ የስብ ክምችት ብቻ ሳይሆን በጉበት ላይ ያሉ ህዋሳቶች ላይ ብግነት አለ፣ ህዋሳቶች መጎዳት ይጀምራሉ። ስለዚህ ዳሜጅ መሆን ሲጀምሩ ማለት ነው። ይሄ ሁለተኛው ደረጃ። በዚህ ጊዜ የተወሰኑ ምልክቶች ይጀምራሉ። አንደኛው ድካም ስሜት ነው። ሌላኛው ደግሞ በዚህ በቀኝ የላይኛው የጉበታችን አካባቢ ያለው የሆዳችን ክፍል ላይ ጥሩ ያልሆነ ስሜት ወይም ሙጋት ሊሆን ይችላል ስሜት ይሰማናል። ከዚህ በተጨማሪ ደግሞ በላቦራቶሪ ምርመራ ስትታዩ የጉበት ኢንዛይሞች የተወሰነም ቢሆን ኢሊቬት ያደርጋሉ ወይም መጨመር ያሳያሉ የደም ምርመራ ላይ። ይሄም ስቲል 100% ሪቨርስ መደረግ ወይም መቀልበስ የሚችል ወይም መዳን የሚችል የጉበት ላይ ስብ ክምችት ደረጃ 2 ነው። ሶስተኛው ጠባሳ መፍጠር ወይም ፋይብሮሲስ እንለዋለን። ለረጅም ጊዜ ይሄ ብግነት የምንለው ደረጃ 2 ላይ ያለው ሳይታከም ወይም ሳናስተካክለው ስንቀር ለረጅም ጊዜ የቆየ ሲመጣ ጉበት ላይ ጠባሳ ይኖራል ወይም የጉበት ጠባሳ ይኖራል። ይሄም ደረጃ 3 እንዲሆን ያደርገዋል። በዚህ ጊዜ ምልክቶች በደንብ ይታያሉ። በተደጋጋሚ በጣም ከባድ የሆነ ድካም ይሰማናል። የሆድ መነፋት ሊኖረን ይችላል። እግሮቻችን ማበጥ ሊጀምሩ ይችላሉ
ይጀምራሉ። እንዳጠቃላይ የጉበት ስራ እየተዳከመ መምጣት ይጀምራል። ጉበት የሚሰራቸው ስራዎች እየተዳከሙ መምጣት ይጀምራሉ። በላቦራቶሪ ላይ ስንታይም እነዛ የጉበት ኢንዛይሞች በደንብ ኢሊቬት ያደርጋሉ ወይም ጨምረው ይታያሉ። እዚህ ላይ መቀልበስ ሙሉ ለሙሉ አንችልም። ነገር ግን ፕሮግረሽኑን ከዚህ የባሰ እንዳይሄድ ማቆም ወይም ማዘግየት ግን እንችላለን። የመጨረሻው ደረጃ በጣም አደገኛ የሚባለው ሲሮሲስ ነው። ይሄ የጠባሳ ኦልሞስት የከፋው ጠባሳ እንደማለት እንችላለን። ሲቪየር የሆነ ስካሪንግ ነው። በጣም ብዙ ቦታ ከቨር ያደርጋል። ጉበታችን ኦልሞስት ከጥቅም ውጭ ይሆናል። መቀልበስ አንችልም። እንደዚሁም ወደ ጉበት ካንሰር የመሄድ ወይም የመቀየር እድል ያለበት ደረጃና የመጨረሻው ደረጃ ነው። ለምንድነው የጉበት ስብ ክምችት በሽታ ወይም ችግር በጣም በፍጥነት እየተስፋፋ የመጣውና ብዙዎቻችን ላይ ኮመን እየሆነ የመጣው? ይህም የሆነበት ምክንያት የሜታቦሊክ ኦቨርሎድ ወይም ጉበታችን በአብዛኛው በሜታቦሊክ ኦቨርሎድ የሚያደርጉ የአኗኗር ዘይቤዎች ስለተፈጠሩ ነው። ይህም ስንል በጣም ስኳራማና ጣፋጭ የሆኑ ምግቦችን ማብዛት፣ ሪፋይንድ የሆነ ካርቦሃይድሬት ወይም አሰር የሌላቸው ምግቦች ወይም ሆል ግሬን ያልሆኑ ፋብሪኬትድ የሆኑ ፕሮሰስ የሆኑ ምግቦችን ማብዛታችን፣ የስኳር በሽታ በጣም ኮመን እየሆነ መምጣቱ ይህም አንዱ ፋክተር ነው። ሌላኛው ኢንሱሊን ሬዚስታንስ፣ ልክ ለስኳር በሽታ እንደምንለው ደግሞ ሰዎች ኢንሱሊን ሰውነታችን ያለ መቀበል ችግራቸው እየበዛ ስለመጣ፣ እንደዚሁም ውፍረት ወይም ስብ፣ ቦርጭ እነዚህ የምንላቸው የውፍረት መጨመርና የክብደት መጨመር በጣም እየተለመደ መምጣት፣ አልኮል መጠጥ በጣም እየጨመረ መምጣቱ። ይሄ ማለት መጠነኛ የሆነ አልኮል እንኳን መጠጣት ለጉበት ስብ በሽታ ወይም ክምችት ሊዳርገን ስለሚችል ማለት ነው። ሌላኛው እንቅስቃሴ መቀነስ፣ በአብዛኛው የምንኖረው አኗኗር እንቅስቃሴ የሌለው አይነት የሥራ ሁኔታ ውስጥ እየገባን መምጣታችን ጉበት ላይ ስብ ክምችት መዳረጋችን ዋነኛ መንስኤ እየሆነ መጥቷል። በጣም የተለመዱ ነገር ግን ብዙዎቻችን የማናስተውላቸው ምልክቶች ልንገራችሁ። በተለይ የጉበት ስብ ክምችት ችግር ነው ብለን የማናስባቸው በጣም ቀላል የምንላቸው ምልክቶች ልንገራችሁ። ምክንያቱም የጉበት ስብ ክምችት በተለይ የመጀመሪያዎቹ ደረጃዎች አካባቢ ላይ ምንም አይነት ምልክት ላይኖረው ይችላል። ስለዚህ በጣም በተደጋጋሚ ድካም ስሜት የሚሰማችሁ ከሆነ፣ እንደዚሁም ደግሞ ቅድም ያልኳችሁ በቀኝ የላይኛው የጉበት አካባቢ ያለበት ወይም የሆዳችን የላይኛው ክፍል በቀኝ በኩል ያለው ላይ ህመም አይነት ስሜት የሚሰማችሁ ከሆነ፣ ኮንሰንትሬት ማድረግ አለመቻል፣ ፎከስ ማድረግ መክበድ፣ የሆነ ነገር አስባችሁ ወዲያውኑ ክሊር ያለ መሆን፣ የሆነ ድብርት አይነት ስሜት ውስጥ መግባት፣ ማስታወስ አለመቻል አይነት ስሜቶች፣ ይሄ ብሬን ፎግ የምንለው አይነት ምልክቶች ካሏችሁ፣ እንደዚሁም ደግሞ የክብደት መጨመር በተለይ ወደ ወገባቸው አካባቢ ላይ የክብደት መጨመር የሚኖር ከሆነ፣ የጉበት ላይ ደግሞ ምርመራ ስታደርጉ የደም ምርመራ ላይ የተወሰነ መጨመር የሚያሳይ ከሆነ፣ እነዚህ ምልክቶች ካሏችሁ የጉበት ስብ ላይ ክምችት ችግር ሊሆን ይችላል። ወይም ኢንዳይሬክትሊ የጉበትን መጎዳት የሚያሳዩ ምልክቶች ናቸው። በነገራችን ላይ የጉበት ስብ ክምችት ሳይለንት ዲዚዝ ነው። ምንም አይነት የሆነ ምልክቶች ላይኖሩት ይችላሉ። ነገር ግን ምልክት ማሳየት ጀምረዋል ማለት ደረጃው ከፍ ያለ ነው ማለት ነው። መልካሙ ዜና ግን የጉበት ስብ ክምችት መቀልበስ ይችላል ነው። የጉበት ስብ ክምችት እንዴት መቀልበስ ይችላል? መቀልበስ የምንችለው በነገራችን ላይ ቅድም እንደነገርኳችሁ ደረጃ 1 እና ደረጃ 2 ሙሉ ለሙሉ ሲሆን፣ ደረጃ 3 ግን ፕሮግሬሽኑን ልናቆም እንችላለን ወይም ደግሞ የተባባሰ እንዳይሄድ ልናደርግ እንችላለን እንጂ ሙሉ ለሙሉ መቀልበስ በጣም ከባድ ነው። ደረጃ 4 እንደዚሁ የማይታሰብ ነው። ለመቀልበስ ሚስጥሩ ምንድነው ካላችሁ፣ ወይም ከጉበት ስብ የመጀመሪያ ደረጃዎች በተለይ ለመዳን ሚስጥሩ ሜታቦሊክ ፕሮብሌሙን ማስተካከል ነው። የአኗኗር ዘይቤያችንን ማድረግ የሌለብንን መብላት የሌለብንና ደግሞ መብላት ያለብንን የአኗኗር ዘይቤያችንን እንደ አጠቃላይ መቀየር መቻል፣ የሰውነታችን የሜታቦሊክ ስርዓት ምግብን የኃይልን የሚጠቀምበትን ስርዓት ማስተካከል መቻል ማለት ነው። ስለዚህ በተፈጥሮ መንገድ የጉበት ላይ ስብ ክምችት በሽታን ወይም ችግር ማስወገድ ወይም መቀልበስ የምትፈልጉ ከሆነ እነዚህን 7 ምክሮች በደንብ አድርጋችሁ አዳምጡኝ። የመጀመሪያው ክብደት መቀነስ ነው። ክብደት መቀነስ ስንል በሰውነታችን ኦልሞስት እስከ 7 እስከ 10% የሚሆነውን የሰውነታችንን ክብደት በጣም በዝግታ እዚህ ጋር በደንብ አድርጋችሁ አዳምጡኝ። በጣም በዝግታ በአንዴ ክብደትን መቀነስ ብዙ ጊዜ የጉበት ላይ ስብ ክምችትን ችግር ላይቀርፍ ይችላል። በጣም ስሎ በሆነ አይነት መንገድ የጉበት ላይ ስብ ክምችትን
ክብደት የምንቀንስ ከሆነ ማስተካከል ወይም መቀልበስ እንችላለን። this is በጣም the most powerful የሚባለው ማኔጅመንት ወይም ደግሞ ማስተካከያ መንገድ ነው። ሌላኛው ጣፋጭ የሆኑ ስኳርን ጨምሮ እና ሪፋይንድ ካርብ የምንላቸውን ወይም ደግሞ አሰር የወጣላቸውን የካርቦሃይድሬት አይነቶችን ሙሉ ለሙሉ ማቆም ነው። ይሄንን ስንል ለስላሳ መጠጦች፣ ጁስ፣ በፍሩት ጁሶች፣ እንደዚሁም የነጭ ዳቦና ምርቶች አይነት ጣፋጭ የምንላቸውን ፕሮሰስድ የተደረጉ ነገሮችን በሙሉ የስኳር ክምችት ያላቸው ስለሆኑ እነዚህን ሙሉ ለሙሉ ማቆም ማለት ፋቲ ሊቨር የምንለው ወይም የጉበት ላይ ስብ ክምችትን እንደመቀነስ ወይም እንደመቀልበስ አንዱ ሚስጥር ነው። ሶስተኛው የፕሮቲን እና የፋይበር ያላቸውን ምግቦች አብዝቶ ወይም አዘውትሮ መጠቀም ነው። ይሄም ስንል እንደ እንቁላል፣ አሳ፣ ምስር ሊሆን ይችላል፣ አተር፣ ሽምብራ፣ ባቄላ፣ እንደ ቦሎቄ በሽሮ አይነት እንደምንመገበው ማለት ነው። አትክልት፣ ቅጠላ ቅጠሎች እና አጃ አይነት ምግቦችን ብንጠቀም እነዚህ የጉበት ላይ ስብ ክምችትን በመቀነስ እንደዚሁም የኢንሱሊን ሴንሲቲቪቲን በማስተካከል በጣም ትልቅ አስተዋጽኦ ያደርጋሉ። አራተኛው ደግሞ ትክክለኛ የምንላቸውን ቅባታማ ምግቦችን መምረጥ ነው። ትክክለኛ የምንላቸው ቅባታማ ምግቦች ማለት ትራንስፋት የምንለው ወይም ደግሞ መጥፎ የሚባሉትን ማስወገድ፣ ዘይትን በምንበስልበት ጊዜ በጣም ጥሩ ያልሆነ አይነት አበሳሰል ለረጅም ጊዜ መጥበስ የምንለውን ማቆም፣ በተቃራኒው ግን ኦሊቭ ኦይል፣ አቮካዶ እንደዚሁም ደግሞ ለውዝና የለውዝ ዝርያ ያላቸውን ጤናማ ቅባታማ የምንላቸውን ወይም የእጽዋት ቅባቶች እንደ ተልባ፣ ሱፍ፣ ኑግ አይነቶችን መጠቀም ይኖርብናል ማለት ነው። አምስተኛ ኤክሰርሳይዝ ነው። በሚገርማችሁ ሁኔታ ክብደት እንኳን ባንቀንስ ኤክሰርሳይዝ በመስራታችን የጉበት ላይ ስብ ክምችት ሊቀንስ እንደሚችል ታውቃላችሁ። በጣም የሚገርም ነው። ስለዚህ ክብደት ለመቀነስ ብቻ ሳይሆን ክብደት እንኳን ባትቀንሱ ወክ ማድረግ፣ በጣም ቀላል የሆኑ አይነት ወክ ማድረግ እንደዚሁም ሬዚስታንስ ኤክሰርሳይዝ የምንላቸውን መስራት በጣም በሚገርም ሁኔታ ክብደት ሳንቀንስ ቦርጭ ሳንቀንስ የቪስራል የምንለው ወይም የውስጥ የጉበት ላይ ስብ ክምችትን ሊቀንስልን ይችላል። ሌላኛው ግልጽና በጣም ወሳኝ የሆነው ነገር ምንድነው? አልኮል አንዱ የአልኮሊክ ፋቲ ሊቨር ዲዚዝ ያለው ወይም በአልኮል ምክንያት የሚመጣ የጉበት ላይ ስብ ክምችት ምክንያትና መንስኤ ነው ብለናል። ስለዚህ ምንም አይነት አንድ ጠርሙስ ወይም ሁለት በሳምንት የሚባል የለም። ሚኒመም የሚባል ጤናማ የሚባል የአልኮል መጠን የሚመከር የለም በሕክምና አሁን ላይ። ስለዚህ ሙሉ ለሙሉ አልኮልን ማቆም ከአልኮል ከሚመጣ የጉበት ላይ ስብ ክምችት ችግር ያድነናል ማለት ነው። መጨረሻው አኗኗር ዘይቤያችን ውስጥ አንዱ ከሆነው እንቅልፍና ጭንቀት ነው። ስለዚህ በአኗኗራችን ውስጥ በቂ የሆነ እንቅልፍ መተኛትና ጭንቀትን መቀነስ ያስፈልጋል። ሰውነታችን ላይ አንዱ ለረጅም ጊዜ ጭንቀት የሚኖር ከሆነ የሰውነት ብግነት አይነት ኬሚካሎች እንዲጨምሩ መኖር፣ እንደዚሁም ሆርሞናል የሆነ መዛባቶች ይፈጠራሉ። የኢንሱሊን ሬዚስታንስን እንዲፈጠር ያደርጋል ስትረስ በራሱ። ስለዚህ የአኗኗር ዘይቤያችን ላይ አንዱ በቂ እንቅልፍ መተኛትና ጭንቀትን የሚቀንሱ አይነት አኗኗሮችን መኖር ይኖርብናል ማለት ነው። ስለዚህ ስናጠቃልለው የጉበት ላይ ስብ ክምችት ችግር በጣም ጸጥ ያለ ነገር ግን በብዙዎቻችን ላይ ኮመን እየሆነ የመጣ ምልክቶች የሌሉት እንደዚሁም ማናቆመው ከሆነና የማናስተካክል ከሆነ አደገኛ የሆነ በሽታ ወይም ችግር እንደሆነ እንደተረዳችሁ ተስፋ አደርጋለሁኝ። ስለዚህ ይሄንን የጉበት ላይ ስብ ክምችት ያመጣውን ችግር ከላዩ ላይ ካነሳን ወይም ማድረግ ካቆምን እና በተቃራኒው ለጉበት ላይ ስብ ክምችት መስተካከያ የሚሆኑ ነገሮችን ካደረግን በፍጹም ሊቀለበስ እንደሚችልና መዳን እንደሚቻል በተለይ አርሊ ካገኘነው ወይም ደግሞ በጣም ሳይጎዳ ጉበታችን ካገኘነው መቀልበስ እንደሚችል በዚህ ቪዲዮ በግልጽ ነግሬያችኋለሁ። በቀጣይ ይሄንን ቪዲዮ ሙሉን ያያችሁ ኮሜንት ላይ በቀጣይ የጉበት ላይ ስብ ክምችት ለመቀነስ የሚያስፈልግ የምግብ እቅድ እንዳዘጋጅላችሁ ከፈለጋችሁ በ7 ቀን ሳምፕል የምግብ እቅድ ዝግጅት እንዳዘጋጅላችሁ ከፈለጋችሁ ኮሜንት ላይ አስተያየታችሁን አስቀምጡልኝ። እንደዚህ አይነት የጤና ምክሮች እንዲደርሳችሁ የኔ ቤተሰብ መሆን ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር ማድረግ እንዳይረሳ። እስከዛው መልካም ሳምንት።